ከትራማዶል ሱስ እንዴት እንላቀቅ? አብዛኞቻችሁ በትራማዶል ሱስ ውስጥ እንዳላችሁ ነግራችሁኛል። ዛሬ ደግሞ በደንብ አዳምጡኝ፣ እንዴት መላቀቅ እንደምንችል እነግራችኋለሁ ማለት ነው። ብዙ ጊዜ ሰዎች የሚሸወዱባቸውን አራት ነጥቦች ነው የምናየው በዋናነት። ሱስ የተባለ ነገር ሁሌም ስናቆም በአንድ ጊዜ ለማቆም መሞከር አያስፈልግም። ቀስ እያደረግን ወይም ደግሞ ታፐሪንግ ዶዝ የሚባል አለ። ቀስ እያደረግን ማቆም ነው። ለምሳሌ ሌላው የምናያቸው ነገሮች ምንድን ናቸው? በጣም ከከፋ መድኃኒት የሚያግዙ መድኃኒቶችን ምን አይነት መድኃኒቶችን እንወስዳለን? ዊዝድሮዋል ሲምፕተም ወይም ደግሞ ስናቆም የሚሰሙን ስሜቶች አሉ። እነሱ እንዴት ማኔጅ ማድረግ አለብን። እንዲሁም ደግሞ ሳይኮሎጂካል ሰፖርት የሚለውን ነገሮች ነው የምናየው ማለት ነው። ስለዚህ ታፐሪንግ ዶዝ ወይም ደግሞ ቀስ እያልን ማቆም የሚለውን ስናይ 25% በአንድ ሳምንት 25% እየጨመረ መሄድ ማለት ነው። ለምሳሌ በመጀመሪያው ሳምንት አራት ከሆነ በቀን የምንወስድ የነበረው 3 እናደርገዋለን ማለት ነው። ከዛ በሁለተኛው ሳምንት 2፣ በሶስተኛው ሳምንት 1፣ በአራተኛው ሳምንት ደግሞ ምን እናደርጋለን? ኤቭሪ አዘር ዴይ ወይም ደግሞ አንዳንድ ቀን እየዘለልን ከዛ 2 ቀን እየዘለልን ከዛ 3 ቀን ከዛ 4 ቀን 5 ቀን እያደረግን 7ኛ ቀን ላይ ሲደርስ 0 ይሆናል ማለት ነው። የዛኔ ሙሉ በሙሉ እናቆማለን ማለት ነው። በዚህ ሂደት ውስጥ ዊዝድሮዋል ሲምፕተም እንላቸው ወይም ደግሞ ስናቆም የሚሰሙን ምልክቶች አሉ። ለምሳሌ አፍ መድረቅ ወይም ደግሞ የጥማት ስሜት፣ የመራብ ስሜት፣ የድካም ስሜት፣ የእንቅልፍ መዛባት፣ ድብርት ምናምን። እነኚህ ምን ማድረግ ነው? በቂ ውሃ በደንብ መጠጣት፣ በቂ ምግብ መመገብ፣ ስፔሻሊ የተመጣጠነ ነገር፣ እንቅልፋችንን ሩትን የሆነ ወይም ሰዓት ማስለመድ። ለምሳሌ 3 ሰዓት ከሆነ ማታ ልክ 3 ሰዓት ላይ ስልካችንን ዘግተን መብራታችንን አሰል ለመተኛት መሞከር ማለት ነው። ስለዚህ በዚህ መንገድ ማኔጅ ማድረግ እንችላለን። ከዚህ ካለፈ ለምሳሌ እንደ አንዣይቲ ካለ አንቲ አንዣይቲ መድኃኒት መጠቀም እንችላለን። ዲያሪያ ኖጂያ ካለ ለሱም እንደዚሁ የነሱ መድኃኒት መጠቀም እንችላለን። ፔን ምናምን ካለ ደግሞ ኦፖይድ ወይም እንደ ትራማዶል አይነት ከምንጠቀም እንደ ፓራስታሞል፣ አይቡፕሮፌን፣ ዳይክሎፌናክ የመሳሰሉትን መጠቀም ማለት ነው። ሌላው ከነኝም ካለፈ ደግሞ እንደ ቡፕሬኖኖርፊን ወይም ደግሞ ሜታዶን አይነት አጋዥ መድኃኒቶችን በሐኪም እርዳታ ወይም ሳይካትሪስት ጋር በመቅረብ መጠቀም እንችላለን ማለት ነው።